ሰላም ማሚዎች እንዴት ዋላችሁ? ለሉካዬ እንደዚህ ቆንጆ የሆነ እራት አብረን እንስራለት። ሰው እንደዚህ ያዘጋጀውለት ከድፍን ምስር እና ከአትክልት ነው። መጀመሪያ ያደረኩት ሽንኩርትና ነጭ ሽንኩርት አንድ ላይ በውሃ በስላለሁ። ከዛ ቲማቲም እጨምርበትና አንድ ላይ አበስለዋለሁ። ለብቻ እንደዚህ ቀድሜ ቀቅዬ ያዘጋጀሁት ድፍን ምስርና አትክልት ለየብቻ ቀቅዬ አዘጋጅቻለሁ። ሰው እንደዚህ ድፍን ምስሩን በሹካ ትንሽ አደቅለታለሁ። አትክልቶቹንም እንደዛው ብዙ ማድቀቅ አያስፈልግም፣ ግን ያው ላፋቸው ቀለል እንዲላቸው ትንሽ እንደዚህ በሹካ እናደቅላቸዋለን። ከዛ ያቁላላውት ሽንኩርት ውስጥ ጨምረዋለሁ። ከዛ አትክልቱንም መጨመር ነው፣ ብዙ ጊዜ አይወስድም። በተለይ ልጆቻችሁ ድርቀት የሚያስቸግራቸው ከሆነ ይሄ ፍቱን መድኃኒት ነው። እውነት ሞክሩትና ታመሰግኑኛላችሁ። ግን ያው በደንብ ማብሰል እንዳትረሱ። ድፍን ምስር በደንብ መብሰል አለበት ስንሰጣቸው እና በደንብ ነው ሆዳቸውን የሚያጸዳላቸው እና ሞክሩት፣ በጣም ትወዱታላችሁ። በዛ ላይ ምስር ከፍተኛ የሆነ አይረን ስላለው ለልጆቻችን የሚመከር ነገር ነው። ጨው ጨምሬያለሁ እዚህ ጋር። ያው ሉካዬ 1 ዓመት አልፎታል። ስለዚህ ጨው መጨመር ትችላላችሁ ከ1 ዓመት በላይ ለሆኑ ልጆች እና እንደዚህ አቀራርቤለታለሁ። ያው ደስ እንዲለው ብዙ ጊዜ እርጎ አብሮ ሲቀርብ በጣም ይወዳል እርጎ። ስለዚህ እንደዚህ ብዙ ጊዜ ከብዙ ምግብ ጋር አቀርብለታለሁ። ከጎን ደግሞ ስትሮበሪ አድርጌለታለሁ እንዲሞክረው